ሰላም፣ በዚህ ትንታኔ ላይ አብረን እንሆናለን። ዛሬ በጣም ወሳኝ በሆነ ጉዳይ ላይ ነው የምናወራው። ይሄውም አሜሪካ ውስጥ ለሚገኙ ኢትዮጵያውያን እንዴት አድርገው በጣም ጠንካራ የሆነ የጥገኝነት ማመለከቻ ማዘጋጀት እንደሚችሉ ነው። ይሄ ጉዳይ ብዙዎቻችንን የሚመለከት ስለሆነ እስኪ ሁሉንም ነገር ደረጃ በደረጃ እንመለከተው። እንግዲህ ዋናው ጥያቄ ይሄ ነው። አሜሪካ ውስጥ ጠንካራ የሆነ የጥገኝነት ማመልከቻ እንዴት ነው የሚዘጋጀው? በሚቀጥሉት ጥቂት ደቂቃ ውስጥ ለዚህ ጥያቄ መልስ ለመስጠት እንሞክራለን። ስኬታማ ኬዝ ለመገንባት የሚያስችሉትን ቁልፍ ነጥቦችና ተግባራዊ እርምጃዎች አንድ ባንድ እናያቸዋለን። እሺ፣ እስኪ ከመሰረቱ እንጀምር። ማንኛውም የጥገኝነት ጥያቄ በሕግ ላይ መደገፍ አለበት አይደል? ስለዚህ ሕጉ ስደተኛ ብሎ የሚቆጥረው ማን ነው? በቀላሉ በዘር፣ በሃይማኖት፣ በዜግነት፣ በፖለቲካ አመለካከት ወይም ደግሞ የአንድ የተለየ ማህበራዊ ቡድን አባል በመሆናቸው ብቻ ስደት የደረሰባቸው ወይም ወደፊት ይደርስብናል ብሎ በቂ ስጋት ያላቸውን ሰዎች ነው። አያችሁ፣ እነዚህ አምስቱ ነጥቦች የማንኛውም የጥገኝነት ጥያቄ ምሰሶዎች ናቸው ማለት ነው። በጣም ጥሩ። እንግዲህ ወደ መጀመሪያው ክፍላችን እንግባ። እዚህ ላይ የምናየው በተለይ ለኢትዮጵያውያን አመልካቾች ጠንካራ ሆኖ የሚቀርቡና ስኬታማ የመሆን ዕድላቸው ከፍ ያለ የጥያቄ አይነቶች የትኞቹ እንደሆኑ ነው። ይህንን ስናይ ደግሞ አሁን ባለው የሀገራችን ሁኔታ ላይ ተመሰርተን ነው የምንመረመረው። ያው ከዋነኞቹ የጥገኝነት ጥያቄ መሰረቶች አንዱ የፖለቲካ አመለካከት ነው። የሚገርመው ነገር ይህ ማለት የግድ አንድ ሰው የፖለቲካ ፓርቲ አባል መሆን አለበት ወይም ሰልፍ መውጣት አለበት ማለት አይደለም። አንዳንድ ጊዜ መንግሥት ዝም ብሎ ይህ ሰው ተቋሚ ነው ብሎ ስለገመተ ብቻ የሚደርስበት ስደትም ሊሆን ይችላል። ይህ ነጥብ በጣም ወሳኝ ነው። እዚህ ላይ እንደምናየው መንግሥት ከበደ የኦነግ ደጋፊ ነው ብሎ አስቧል። እሱ ግን አባል አልነበረም። በቃ ይሄ ግምት ብቻውን ለስደቱ መሠረት ሆኖ። ይሄ ማለት ምን ማለት ነው? በጥገኝነት ሕግ መሠረት አንድ ሰው በተጨባጭ ያለው አመለካከት ብቻ ሳይሆን ሌሎች ይህንን አመለካከት ይዟል ብሎ የሚያስቡትም ነገር ለጥያቄው መሠረት ሊሆን ይችላል። በጣም ጠንካራ መከራከሪያ ነጥብ ነው ይሄ። በጣም ያሳዝናል። ግን በቅርብ ዓመታት ውስጥ በሀገራችን በብሔር ማንነት ላይ የተመሠረተ ስደት በጣም ትልቅ ምክንያት ሆኗል። ይህም በተለያዩ አካባቢዎች ከተፈጠሩት ግጭቶች ጋር በቀጥታ የተያያዘ ነው። እንግዲህ በብሔር ላይ የተመሰረተ ጥያቄ ሲቀርብ በተለይ እነዚህ ሦስት ቁልፍ አካባቢዎች ላይ ማተኮር በጣም አስፈላጊ ነው። የትግራይ ክልል፣ ኦሮሚያ ክልል እና የአማራ ክልል። ለምን መሰላችሁ? ምክንያቱም በእነዚህ አካባቢዎች ስለተፈጸሙ የሰብአዊ መብት ጥሰቶች እንደ ሂውማን ራይትስ ዋች ያሉ ዓለም አቀፍ ተቋማት ብዙ ሪፖርቶችን አውጥተዋል። ስለዚህ የግል ታሪክን በእነዚህ ሪፖርቶች ማጠናከር ኬዙን በጣም ጠንካራ ያደርጋል። ሌላው በጣም ጠንካራ የጥገኝነት ጥያቄ መሰረት ደግሞ በጾታ ላይ የተመሰረተ ጥቃት ነው። ይሄም እንደ ተለየ ማህበራዊ ቡድን ስደትን እውቅና አገኘው። በተለይ ለሴቶችና ለልጃገረዶች በጣም ጠንካራ ኬዝ ለመገንባት ያስችላል። አዎ፣ የአሜሪካ ሕግ እውቅና የሰጣቸው በጾታ ላይ የተመሰረቱ የስደት አይነቶች አሉ። ለምሳሌ የሴት ልጅ ግርዛት ሰለባ መሆን ወይም ደግሞ ልጄን ከዚህ ነገር እጠብቃለሁ ብሎ መታገል ራሱ እንደ ስደት ይቆጠራል። ከግጭት ጋር የተያዙ ጾታዊ ጥቃቶችም በተመሳሳይ። ስለዚህ እነዚህ ነጥቦች ለጥገኝነት ጥያቄ በጣም ጠንካራ መሰረት ይሰጣሉ። እርሺ፣ እስካሁን ያየናቸውን ነጥቦች እስኪ በዚህ ሰንጠረዥ ጠቅላላ አድርገን እንያችሁ። አያችሁ፣ ለምሳሌ የፖለቲካ ስደት ጥያቄ ካለ የሚያስፈልጉት ማስረጃዎች እንደ እስር ወረቀት ወይም የዜና ዘገባ አይነት ነገሮች ናቸው። የብሔር ስደት ከሆነ ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርቶች እና ሌሎች የሰብአዊ መብት ሪፖርቶች በጣም ወሳኝ ይሆናሉ። ለጾታ ጥቃት ደግሞ የሕክምና ሪፖርቶችና የግል ምስክርነት ቁልፍ ናቸው። በቃ ይህ ሰንጠረዥ የትኛው ጥያቄ ከየትኛው ማስረጃ ጋር እንደሚሄድ በደንብ ያሳያል። በጣም ጥሩ። የጥያቄያችንን አይነት ከመረጥን በኋላስ ቀጣዩ እርምጃ ምንድን ነው? እዚህ ጋር ማወቅ ያለብን ነገር ማንኛውም ጠንካራ የጥገኝነት ማመልከቻ በሁለት ትልቅ ምሰሶዎች ላይ መቆም እንዳለበት። እስቲ አሁን ደግሞ እነሱን እናያለን። እነዚህ ሁለቱ ምሰሶዎች ምንድን ናቸው? አንደኛው የእያንዳንዳችን የግል ታሪክ ሲሆን፣ ሁለተኛው ደግሞ ደጋፊ ማስረጃ ነው። በቃ ስኬታማ ኬዝ ማለት አሳማኝ የሆነ የግል ታሪክ ሲኖረንማ ያንን ታሪክ ደግሞ በሚደግፍ ጠንካራ ማስረጃ ስናቀርብ ነው። ሁለቱ አብረው መሄድ አለባቸው። ስለ ግል ታሪካችን ስናወራ ሶስት በጣም ወሳኝ ነገሮችን ማሟላት አለበት። አንደኛ፣ ወጥተኛ መሆን አለበት። ፎርሙላ ያጻፍነውና በቃለ መጠይቅ በምናገረው ነገር መጋጨት የለበትም። ሁለተኛ፣ ዝርዝር መሆን አለበት። ቀኖች፣ ቦታዎች፣ የተፈጸሙ ነገሮች በደንብ መካተት አለባቸው። ሶስተኛና ከሁሉም በላይ ደግሞ ታማኝ መሆን አለበት። ትንሽም ብትሆን ቅራኔው ወይም ውሸት ኬዙን በጣም ነው የሚጎዳው። ታሪካችንን ካዘጋጀን በኋላ ደግሞ በማስረጃ ማጠናከር አለብን።
እዚህ ላይ እንደምናየው ከግል ሰነዶች ከፓስፖርትና ከልደት ሰርቲፊኬት በተጨማሪ የሀገር ሁኔታ ሪፖርቶች በጣም ወሳኝ ናቸው። ለምሳሌ የአሜሪካ የውጭ ጉዳይ መስሪያ ቤት ወይም ሁማን ራይትስ ዎች ስለ ኢትዮጵያ የሚያወጧቸው ሪፖርቶች የእኛ ግል ታሪክ ብቻውን እንዳልሆነና በአጠቃላይ በሀገሪቱ ውስጥ ችግር እንዳለ ስለሚያሳዩ ለኬዞ ትልቅ ክብደት ይሰጡታል። እሺ፣ አሁን ደግሞ ወደ ሦስተኛው ክፍላችን እንለፍ። እዚህ ላይ የምናየው በጣም ወሳኝ ነገር ነው። ይሄውም በሂደቱ ውስጥ ልንርቃቸው ስለሚገቡ ስህተቶች ነው። አንዳንድ ጊዜ በጣም ጠንካራ ታሪክና ማስረጃ ኖሩን እንኳን ትናንሽ የሚመስሉ የአሰራር ስህተቶች ሁሉንም ነገር ሊያበላሹ ይችላሉ። ከሁሉም ስህተቶች ትልቁና ዋነኛው ይሄ ነው፣ የአንድ ዓመት ሕግ። ወደ አሜሪካ ከገባን ቀን ጀምሮ በአንድ ዓመት ጊዜ ውስጥ የጥገኝነት ማመለከቻ ማስገባት አለብን። ይሄ በጣም ወሳኝና ጥብቅ የሆነ ሕግ ነው። ጥያቄው ግን ይሄ ነው። አንድ ዓመቱ ካለፈስ በቃ አለቀ ማለት ነው? አይ እንደዛም አይደለም። ምንም እንኳን ሕጉ በጣም ጥብቅ ቢሆንም በጣም ውስን የሆኑ ልዩ ሁኔታዎችን ይፈቅዳል። እስቲ እነሱን እንያቸው። እንግዲህ ከአንድ ዓመት ሕግ ውጭ የሚያደርጉ ሁለት ዋና ዋና ምክንያቶች አሉ። አንደኛው የተለወጠ ሁኔታ ይባላል። ይሄ ማለት እኛ አሜሪካ ከገባን በኋላ በኢትዮጵያ ያለው ሁኔታ ተቀይሮ ወይም ተባብሶ መመለስ አደገኛ ከሆነ ነው። ሌላኛው ደግሞ ልዩ ሁኔታ ይባላል። ይሄ ደግሞ እንደ ከባድ ሕመም ወይም ደግሞ ብቃት የሌለው ጠበቃ ስላጋጠመን በጊዜው ማመለከት ካልቻልን ነው። በዚህ መሃል ደግሞ ቲፒኤስ ወይም ጊዜያዊ ጠበቃ የሚባል ነገር አለ። ይሄ ለኢትዮጵያውያን የተሰጠው ቲፒኤስ በራሱ ጠበቃ ከመሆኑም በላይ ለአሳይለም አመልካቾች እንደ አንድ ስልጣዊ መሳሪያ ሆኖ ሊያገለግል ይችላል። እሺ፣ እስካሁን ብዙ ወሳኝ ነጥቦችን አይተናል። አሁን ደግሞ ወደ መጨረሻው ክፍላችን እምጣ። ይሄ ሁሉ መረጃ ካለን በኋላ በተግባር ምን እናድረግ? እርዳታስ ከየት እናግኝ? ይሄ ክፍል በእነዚህ ጉዳዮች ላይ ያተኩራ። እንግዲህ ማመለከቻውን ለማዘጋጀት 5 ቁልፍ እርምጃዎች አሉ። አንደኛ፣ ፎርም I-589 የሚባለውን የማመለከቻ ቅጽ ማግኘት። ሁለተኛ፣ ሁሉንም የግል ሰነዶች መሰብሰብ። ሦስተኛ፣ ዝርዝር የሆነውን የግል ታሪክ መጻፍ። አራተኛ፣ ሁሉንም ደጋፊ ማስረጃዎች ማሰባሰብ እና አምስተኛ፣ በጣም ወሳኙ እንግሊዝኛ ያልሆኑ ሰነዶችን በሙሉ በተረጋገጠው ወይም ሰርቲፋይድ በሆነ አስተርጓሚ ማስተርጎም። የሕግ እርዳታ ማግኘት በጣም ወሳኝ ነው፣ ግን ደግሞ ወጪው ሊያስፈራ ይችላል። እንደ ዕድል ሆኖ ግን ዝቅተኛ ገቢ ላላቸው ሰዎች በነፃ ወይም በቅናሽ ዋጋ የሚረዱ ድርጅቶች አሉ። እዚህ ሰንጠረዡ ላይ እንደምታዩት IRAP የሚባለው ድርጅት አንዱ ምሳሌ ነው። ከዚህ በተጨማሪ የአሜሪካ የፍትሕ መምሪያ ድረገጽ ላይ የነፃ አገልግሎት ሰጪዎች ዝርዝር አለ። የማኅበረሰብ ድጋፍም ከኢትዮጵያ ማኅበረሰብ ማዕከላት ማግኘት ይቻላል። ለትርጉሙም ቢሆን የተረጋገጡ ድርጅቶች አሉ። በቃ ይሄ ሁሉ የሚያሳየው አንድ ነገር ነው። ይሄንን ውስብስብ የሆነ የጥገኝነት ሂደት ልምድ ካለው ጠበቃ ውጪ ለመጓዝ መሞከር በጣም ከባድና አደገኛ ነው። ስለዚህ የባለሙያ እርዳታ ማግኘት ለስኬት በጣም ወሳኝ ነው። በተለይ ፍቃድ ከሌላቸውና ኖታሪዮ ከሚባሉ ሰዎች መጠንቀቅ አለብን። እንግዲህ እነዚህን ሁሉ አማራጮች ካየን በኋላ ለእያንዳንዱ ሰው የግል ታሪክ በጣም ወሳኙ የማስረጃ ክፍለቱ ነው ብላችሁ ታስባላችሁ? ይህንን እያሰላሰላችሁ የዛሬው ትንታኔ እንደረዳችሁ ተስፋ አደርጋለሁ። ለወደፊቱም እንደዚህ አይነት ጠቃሚ መረጃዎች እንዳያልፋችሁ ሰብስክራይብ ማድረግ አትርሱ። ስለተከታተላችሁን በጣም አመስግናለሁ።